ሰላም ተመልካቾቻችን እንዴት ናችሁ? ይህ እግረ መንገድ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ እንደምትመለከቱት አምባሳደር አካባቢ ተገኝተናል። ከጀርባዬ እንደምትመለከቱት አምባሳደር ፓርክ አለ። በዚህ በኩል ደግሞ አዲሱ የንግድ ባንክ ዋና መስሪያ ቤት ይገኛል። እንግዲህ ይሄ የተገኘንበት ቦታ ከዚህ በፊት ታጥሮ የነበረና ምንም አይነት አገልግሎት የሚሰጥ አልነበረም። አሁን ግን እንደምትመለከቱት እንዲህ ለምቶ ከወንዝ ዳርቻው ጋር በተገናኘ ማለት ነው። እንግዲህ እንደምትመለከቱት በዚህኛው በኩል በስተቀኝ ማለት ነው ከወንዝ ዳርቻው ፕሮጀክት ጋር በተገናኘ አረንጓዴ ተደርጎ የለማ ስፍራ አለ። በዚህኛው በኩል ደግሞ ዘመናዊ የሆነ የመኪና ማቆሚያ ወይም ፓርኪንግ አለ። የእግረኛ መንገዱም እንዲህ በአማረ መልኩ ለአካል ጉዳተኞች ምቹ በሆነ ሁኔታ ተሰርቷል። በዚህኛው በኩል ደግሞ ለብስክሌት መሽከርከሪያ የተሰራ አለ። እንግዲህ እዚህ ውብ የሆነ ስፍራ ላይ አንድ ሰው እዛ ጋር ተቀምጦ ይታየኛል። ምን እንደሚለን ሀሳቡን እንጠይቃለን። ተከተሉ። ሰላም፣ እንዴት ነህ? ደህና ነህ? መቀመጥ ይቻላል አይደል? ስምህም አልበል? ጌትዬ ቢሻው እባላለሁ። እሺ፣ እንግዲህ ጌትዬ ዛሬ ያገኘው በወንዝ ዳር ልማት ላይ እንዲህ ባማረ ስፍራ ላይ ነውና ይሄ ቦታ እንግዲህ ከዚህ ቀደም እንዲህ ባለው ሁኔታ አልነበረም። ታጥሮ ለእግረኞችም ሆነ ለማንኛውም ነገር ዝግ ነበርና አሁን ደግሞ እንዲህ ባማረ መልኩ ተዘጋጅቶ አንተም እንግዲህ እዚህ ጋር አረፍ ብለህ ነው ያገኘውና እስቲ የተሰማህን ስሜት ከዚህ በፊት ስለነበረው ነገር ያለውን ነገር ሀሳብህን ብታካፍልኝ። እኔ ገጠመኝ በዚህ ዝም ብዬ ወንዙን ለመጎብኘትና መንገዶችን በእግር መንገድ ዝም ብዬ አካል ጉዳተኛ ነኝ። ያው በክራንች ነው የምጓዘው። ዝም ብዬ በቃ ወክ እያደረስኩኝ እኔ ወንበሮች በጣም ያምራሉ። በለየ ፀሐይ ልብስ አላቸው። ከታች መቀመጫቸው በጣም ያምራል። እነሱ ላይ ቁጭ ብዬ ወንዙን እየጎበኘው ነው ያለው። ሳሩ ደስ ይላል፣ ወንዙ ያምራልና እየተንቀሳቀስኩ ባለውበት ዝም ብዬ በየወንበሮቹ ላይ እያረፍኩኝ ዝም ብዬ ከታች ስተላይ እየጎበኘው ነው ያለው። ደስ የሚል ነገር ነው ያለው። ቀደም እንዲህ አልነበረም፣ ብዙ አስቸጋሪ ነበርና አሁን ለአካል ጉዳተኛ አመቺ ሆኖ ዝም ብሎ በጣም ደስ ስላለኝ ነው እዚህ ቦታ ላይ እየጎበኘሁት ያለሁት። በፊት ወንዞችም ጫካም ነበሩ፣ ቆሻሻም ነበረው፣ ቱቦ ጋር የተያዘ ነበር። አሁን ግን ንጹህ ሆነው ወንዞቹ ራሱ ተመልከተን ይላሉ። እንደውም እኔ ቢጠማኝ እዚህ ቁጭ ብዬ ወርጄ ለመጠጣት ሁላ አስባለሁ ማለት ነው። ማለት ውሃው በጣም ደስ እያለኝ ነው። አሸዋ የክፍለ ሀገሬ አንዳንድ ቦታ እየወጣሁ ብዬ በፊት በልጅነቴ የምጎበኛቸው ቦታዎች ነበሩና እነሱን መስሎ ነው የታየኝ እና እዚያ ቦታ ልጆች እየጠጡ አይ ነበር ማለት ነው። ወንዙን እየወረዱ አሸዋ ላይ ዝም ብለው ፏፏቴ ላይ ውሃ እየጠጡ አይ ነበር እና እኔም ደግሞ ቢጠማኝ ራሱ አሁን እዚህ ወርጄ እጠጣለሁ ብዬ ነው እያሰብኩ የነበረው እና በጣም ደስ የሚል ነገር ነው ያለው። ነገር በጣም ያምራል። እኔ እንደውም እንደዚህ በተለው ዛሬ ብቻም አይደለም በተደጋጋሚ ነው በዚህ ቦታ እየጎበኘሁት ያለው እየተቀመጥኩኝ ማለት ነው። ዛሬ እናንተ እንዲገጠመኝ ደግሞ ቀርባችሁ ስታናግሩኝ እንጂ እኔ ብዙ ጊዜ ደስ ሲለመኝ እዚህ ብቻ አይደለም በየሌላ ቦታ ያሉትንም እየወረድኩኝ እጎበኛለሁ። በጣም የሚያምር ነው። እሺ ጌትዬ፣ ስለሰጠኸኝ ጊዜና አስተያየት አመሰግናለሁኝ። አንተ መዝናናትህን ቀጥል። እኔ ግን ልሂድ ነው። እሺ፣ አመሰግናለሁ። እሺ ለወላሂ እንግዲህ አሁንም በዚህ ፓርክ ውስጥ ጉብኝታችንን ቀጥለናል። እንደምትመለከቱት ደግሞ ጥላ ስርም ሰዎች ቁጭ ብለው አረፍ ብለው እየተዝናኑ ይገኛሉ። አንድ እህቴ ደግሞ ከዛ ጋር ስትመጣ እየታየኝ ነው። እስቲ ፈቃደኛ ከሆነች የሷን አስተያየት ደግሞ እንጠይቃለን። እሺ፣ ስምሽን ማለበት? እኔ ስሜ ሴተ ገብረ ጻድቅ እባላለሁ። እሺ ሴተ፣ አሁን ዛሬ ያገኘሁት እንግዲህ ከወንዝ ዳር ልማት ጋር በተገናኘ እንዲህ በአማረ ፓርክ ውስጥ ነው የተገናኘ ነው። እንግዲህ ከዚህ ቀደም ይሄን አካባቢ እናውቀዋለን እና እንዲህ አልነበረም። አሁን እንዲህ ተውቦ አምሮ አንቺም እንቅስቃሴ እያደረግሽ ነው ያገኘሁሽ። እስቲ ያለሽን አስተያየት። ማለት አሁን እዚህ እንደ ነዋሪነቴ እዚህ ወንዝ ዳር ልማት እኔ በጣም ልዩ ነው የምለው። ለምን ከዚህ በፊት ይሄ ወንዝ ዳር ማንኛውም ህብረተሰብ ሽንት ቤት አያስመጥጥም። ሁሉም ህብረተሰብ ሽንት ቤቱን ወንዝ ውስጥ ነው የሚከተው። ስለዚህ ንጹህና ጽዱ አልነበረም። ማንኛውም ሴት ንጹህና ጽዱ አካባቢዋ እንድትኖር ነው የሚፈለገው። ይሄ ወንዝ ዳር አብዛኛው ጊዜ እንደው ልጅ ስለሆንሽ ብዙም ላታውቂ ትችያለሽ እንጂ ጎርፍ ስጋት አለ ተብሎ ድጋፍ ግንብ ይገነባል፣ ንጽህናው የለውም። አሁን ግን በጣም ንጹህ፣ ለአየር ተስማሚ፣ ማህበረሰቡ ልምድ የለውም በፊት የመንቀሳ። አሁን ግን ወንዙን እኔ እንደምታይ ትራንስፖርት አልተጠቀምኩ፣ የሚሄደው ወደ ዘውዲቱ ዘመን ለመጠየቅ ነውና ትራንስፖርት ከሚይዝ ወንዙን እየጎበኘው ለምን ዘውዲቱ አልሄድም ብዬ እየጎበኘው ወንዙን እያየሁ ነው። ብዙ ጊዜ እኔ
ወንዝ ዳርቻ በእግሬ ነው እየጎበኘው ከጸዳ ወዲህ ማለት ነው። በተለይ የስራ እድል መፈጠሩ አይተሽ ከሆነ ካፌዎች አሉ። በፊት ግን አልነበረ። ወንዝ ዳር ላይ መቀመጫዎች የሉም። አሁን ግን ወንዝ ዳር ላይ መቀመጫዎች ቁጭ ብሎ ሰው አንዳንድ ነገር ሲፈልግ ቁጭ ብሎ አየር እየተቀበለ ብዙ ነገሮችን ተማሪ ማጥናት ሲፈልግ ቁጭ ብሎ ወንበር አለ ቁጭ ብሎ ያጠናል። በፊት ግን እንደዚህ ያልነበር። ሽታው ለአፍንጫ ራሱ ከባድ ነበር። በፊት ለማለፍ እንኳን ቁጭ ብለሽ ለመዝናናት አይደለም ለማለፍ ከባድ ነበር። ለምን ሽንት ቤቶች ከእንጦጦ ጀምሮ ነው አሁን እየጸዳ የመጣው እስከ ፒኮክ። ስለዚህ ከእንጦጦ ጀምሬ የመጎብኘት እድሉን አግኝቻለሁ። ስለዚህ እኔ ኢትዮጵያ ውስጥ ነው ወይ ያለሁት እስከ ማለት ነው የደረስኩት እና ከጤና አንጻር ከስራ እድል ፈጠራ አንጻር በጣም ትልቅ ስራ መንግስታችን እየሰራልን ያለውና በጣም ደስተኛ ነን። ወክ ራሱ ሲያደርግ እስቲ አይተሽ ከሆነ አብዛኛው ሰው እኮ ወጥቶ የት ይቀመጣል? በቃ ፌርማታ ላይ ነበር ሰው የሚቀመጠው። አሁን ግን ብትጎበኝ ብዙ ጊዜ እንደው አንቺም እንትን ብለሽ ጎብኚ። ስትጎበኝ አብዛኛው ሰው ወንዝ ዳርቻ ላይ ቁጭ ብሎ ንጹህ አየር እየተነፈሰ ነው። እስቲ ለምለም ነው በቃ እንዳለ ብታይ ሁሉም ነገር ላይ እኔ እንጃ እኔ ብዙ ቦታ እኔ በተለይ አሁን እንጦጦ ላይ የመጎብኘት እድሉን ሳገኝ በጣም ደስተኛ ነበር። በጣም ልዩ ነበር የተሰሩ ስራዎች። በጣም እውነት የሰው ልጅ ነው የሰራው ብለሽ በፊት ይሄ ወንዝ ነበረ ነው ወይስ ሌላ ነው የመነጨው ብለሽ የምትይበት አግባብ አለና በጣም ቆንጆ ነው የምለው በእውነት ነው የምልሽ። እሺ ሴት እንግዲህ ስለሰጠሽኝ ጊዜ አመሰግናለሁ። እኔም መጎብኘቴን እቀጥላለሁ። አንቺንም አላዘናጋሽ። እሺ አመሰግናለሁ።